መንግስት ማንንም አይደግፍም ማንንም አይቃወምም የኛ ጉዳይ አይደለም መደገፍም መቃወም ግን የሚሻለው ጠንካራ ብትሆኑ አንድ ብትሆኑ ለሀገርም ኩራት ለሀገርም ክብር ለተቸገረም ብዙ ጥቅም ይኖራል ብዙ ደሃ ህዝብ አለን ከተጋገዝን በጋራ ልንፈታው ስለምንችል ራሱ አስተምሮ እንዴት ችግር እንደሚፈታ በደንብ ስለሚያስተምር በዛው አግባብ መፍታት ነው ጥሩ የሚሆነው እውነተኛ ሙስሊሞች ከሆናችሁ አልሙስሊም አኹል ሙስሊም ለሁላችሁም ግዴታ ነው እዚህ ያለ ሰው ሁሉ ወንድም ነው ምንም ምርጫ የላችሁም በቃ ሙስሊም ከሆናችሁ ሌላ ሙስሊም ወንድም ነው ብትፈልጉም ባትፈልጉም ከወንድም ጋር ደግሞ ሰው ይጨቃጨቅ ይሆናል ይቀያየም ይሆናል እስከ መጨረሻው ሊለያይ አይችልም እዚህ መጀመሪያው ነገር እንደ ወንድም አፎቶ ሊለያይ ያስፈልጋል ማለት ነው ያልተነጋገራችሁ ያልተግባባችሁ አፎቶ ተባብላችሁ እንደ ሙስሊም እንደ ቤተሰብ እንደ ወንድማማች በፍቅር ስሜት መነጋገር ያስፈልጋል ብዙ ጊዜያት የተመኘነውን ያከናወነበት ቀን ነው የሰው ልጅ ጥሩ ታሰበ ቀና ተሆነ አርቆ ተመለከተ አዛይ ተሆነ አገራዊ ሐሳብ ታለው ህዝባዊ አመለካከት ታለው ምንም ዓለም እንኳን ጎደሎ ቢሆን ያስተባገር ቢሆን የችግር አገር ቢሆን ችግር እንደሚፈታ ማንም ሰው እርግጠኛ ነው የዛሬው ቀን ምናልባት አልহামዱሊላህ ረብል ዓለሚን ብዙ ጊዜ ያለቀስንበትን ብዙ ጊዜ ያለፈንበትን የወጣንበትን የወረድንበትን ተስፋ ያየንበት ቀን ስለሆነ ደግሞ አፍርቶ ፍሬውን ሙስሊሙም ሆነ ክርስቲያኑ ያገራችን ሰው የተደሰተበት ይሆናል ብለን ሙሉ ተስፋ አለን አመሰግናለሁ አልহামዱሊላህ ረብል ዓለሚን الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين እንግዲህ ዛሬ የተቋቋመው ኮሚቴ እስከዛሬ የነበሩ ችግሮችን አርሞ ወደፊት ህዝበ ሙስሊሙ አንድ ሆኖ በጋራ ልዩነቶች ሲኖሩ በሹራ በጋራ በመመካከር እየፈታ ወደፊት የሚሄድበትን አቅጣጫ የሚቀይስና ህዝበ ሙስሊሙ እስካሁን የሚፈልጋቸውን መንፈሳዊና የልማት ስራዎችን ጭምር አዘጋጅቶ ፕሮፖዛል አቅርቦ የኛም ተቋም ተጠናክሮ የሚሄድበት የጋራ የሆነ ተቋም የከሌ ተቋም ሳይሆን የጋራ የህዝበ ሙስሊሙን የሚመራ ተቋም የሚሄድባቸውን በርካታ አቅጣጫዎችን ቀይሶ የሚያስቀምጥ ኮሚቴ ነው የተቋቋመው ስለዚህ ኮሚቴው ብዙ ኃላፊነቶች ይጠብቁታል በዚህም ኃላፊነቱን ይወጣል የሚል ትልቅ እምነትና ተስፋ ነው ያለን አመሰግናለሁ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንግዲህ በዛሬው ቀን እስከዛሬ ድረስ ሙስሊሙ ማህበረሰብ ሲናፍቀው ሲያስበው የነበረውን ነገር ለማሳካት እዚች ሀገር ላይ እንግዲህ ጠቅላይ ሚኒስትራችን እንደሚሉት ተደምሮ እኩል እንደ ዜግነት ተሳታፊ የሚሆንበትን ስራ ለመስራት ጠንካራ ተቋም ጠንካራ መሪ የሚፈጠርበትን ስራ በአጭር ጊዜ ሰርቶ ሙስሊሙ ማህበረሰብ የሚፈልገውን የሚያስበውን እዚች ሀገር ላይ እንደዘጋ እድገት ብልጽግና ሰላም ልማትን ተሳታፊ የሚሆንበትን መድረክ የሚፈጥርበትን ስራ ለመስራት ኃላፊነት ተቀብሏል ኃላፊነቱ ከባድ ቢሆንም ከሙስሊሙ ማህበረሰብ ከሄደባቸው መስመር ከለፋባቸው ልፋት አንፃር ያቅማችን ሁሉ ነፍተን በአጭር ጊዜ ይሄ ተቋም ይሄ መሪ ድርጅት ይሄ ኃላፊነት የሚሸከም አካል የሚፈጠርበትን ስራ በጋራ በመስራት የተሻለ ለውጥ እንዲመጣ ከተጀመረው የለውጥ እንቅስቃሴ ጋር ጠንካራ ደጋፊ ሆኖ በየአካባቢው ይሄንን ሐሳብ ሁሉም በመያዝ ካፍራሽ ሐሳቦች በመቆጠብ ስሜቶቻችንን በመያዝ ይሄ የታሰበና የተጀመረ ጉዳይ ግብ እንዲደርስ ሁሉም ከጎን እንዲቆም አደራ እያልን ጥሪያችንን እናስተላልፋለን ይሄ ቀን ስለደረሰን አላህን እናመሰግናለን አመሰግናለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ያው ዛሬ እንደተባለው በጠቅላይ ሚኒስትሩ መሪነት የሙስሊም ማህበረሰብ ችግሮች ለማየት ሰፊ ውይይቶች ተደርገዋል ከዚህ በኋላ 9 ሰዎች ያሉበት ኮሚቴ ተመስርቷል ይሄ ኮሚቴ እንደተባለው ወደ 5 ማንዴቶች ስራዎች እንዳሉት ነው ዛሬ ተጠቀሰው አንደኛው የሙስሊም ማህበረሰብ ከማንኛውም ልዩነቶች አውጥቶ አንድ ማድረግ የሚገባውን ሁሉ መስራት ነው ሁለተኛ እንዴት የተጠናከረ ሁሉም ሰው የሚቀበለው የእስልምና ጉዳዮች እንዴት ይመስረት በምን መልኩ ይሁን የሚለው ሙስሊም ማህበረሰብ ውስጥ ያሉ ምሁራንን አሊሞችን
ህብረተሰቡን ሁሉ በማሳተፍ ምክር በመሰብሰብ ጥናት በማድረግ ወደ ስራ እንዴት ይገባ የሚለው መስራት ነው። ሶስተኛ ሙስሊሙ ያላቸው ሌሎች የተለያዩ ጥያቄዎችን ወደፊት መጅሊሱ ማስመለስ እንዲችል ኮሚቴው ይህንንም ታሳቢ አድርጎ እንዲሄድ ነው። ሌሎች በየጊዜው የሚፈጠሩ አንድነትን ለመከፋፈል ችግር ለመፍጠር የሚፈልጉ ከየትኛውም ወገን ይሁን በይቅርታና በአውፍ በመባባል ስሜት እንዲኬድበት መስራት ነው። ይህንን ስንል ግልጽ ማድረግ ያለብን እኔም ሆንኩ ሌሎች እዚህ ያለነው ከሙስሊሙ መፍትሄ አፈላላጊ ኮሚቴ አባል እዚህ ውስጥ የገባ ለዚህ ኮሚቴ ውስጥ የሆነው ሰዎች ላይ ኮንፊውዥን እንዳይፈጥር ነው። መጅሊስ ውስጥ አይደለም እየገባን ያለነው፣ ስልጣንም አይደለም። ለማህበረሰባችን ከመጨነቃችን ችግሩ እንዲፈታ ከመፈለጋችን የተነሳ በምንችለው ሁሉ ህዝባችንን አሳትፈን ችግሩ እንዲፈታ በኮሚቴ ውስጥ ምን ችለውን አድርገን ታሪክ መስራት አለብን፣ ውጤት ማምጣት አለብን በሚል እንጂ ኮሚቴው መጅሊስንም እየተካ አይደለም። ኮሚቴው እኛንም እዛ ውስጥ እየገባን አይደለም። በተባለው መሰረት በአጭር ጊዜ ውስጥ ኮሚቴው የሚያደርገውን ሁሉ አድርጎ ምርጫም ይሁን ሌሎች መጅሊስን የሚያጠናክሩ ነገሮች በአጭር ጊዜ ኮሚቴው ባጠናቀቀበት ጊዜ ለህዝብ ይፋም ይሁን አላህ ያግዘን። ይህንን መልእክት የምትሰሙ ሁላችሁም የተሻለ ነገር እንዲሆን እንዲመጣ በዱዓም በተግባርም በጥልቦናም በሐሳብም ሁላችንም እንተባበር። ስላለፈው ካነሳን በርካታ ችግሮች አሉ። ከጠቅላይ ሚኒስትሩም ዛሬ ተነጋገጠው መንግስት ሙስሊም ማህበረሰብ ጠንካራ ተቋም እንዲኖረው ፍላጎት አላቸው። ይህን ፍላጎት ደግሞ በተግባር እውን እንዲሆን የትኛውም የመንግስት አካል ይህን የሚያደናቅፍ ከሌላውም አካል መኖር የለበትም የሚለውን መልካም ነገርን ማየታችንን ለኛ መልካም ነገር ነው። ተግባሩን አላህ ፍሬ አፍርቶ እንድናይ ያድርገን። አመሰግናለሁ። ዛሬ ከሙስሊም የሃይማኖት አባቶች፣ ዑለማዎች፣ ኡስታዞች ጋር በሙስሊም ማህበረሰብ ውስጥ የነበሩ ጥያቄዎች ዘላቂ መፍትሄ እንዲያገኙ ዝርዝር ውይይት አድርገናል። እነዚህ ኮሚቴዎች ባጠረ ጊዜ ስሜታቸውን ገዝቶ ፍላጎታቸውን ገዝቶ ለህዝበ ሙስሊም ችግር ዘላቂ መፍትሄ ማምጣት እንዲችሉ መንግስትም ህዝብም አምኖ አደራ ሰጥቷቸዋል። አደራቸውን እንደማይበሉ ተስፋ ይደረጋል። እንደዚህ አይነት አደራና እድል ሁሉ ጊዜ አይገኝም። ሲገኝ ደግሞ ዘላቂ ለታሪክ የሚሆን ነገር ሰርቶ ማለት ጥሩ ነው። ዘላቂ ነገር ከፈታም አሁን ባናመሰግነው እንኳን ትውልድ ያወሰዋልና የሚዘልቅ ነገር ቁም ነገር ያለበት ችግርን ይፈታል። ሌላውን ተቋም ትምህርት የሚወስድበት ለካ የራስን ችግር በዚህ አግባብ ተስማምቶ መፍታት ይቻላል ብሎ ሁላችንም ትምህርት እንድንወስድ የሚያስችል ነገር የእስላሙን ልብ የሚያሳርፍ ነገር እንደምትሰሩ ሙሉ እምነት አለኝ። የቀረውን ደግሞ እሱ ይርዳችሁ። ተደምራችሁ ሙስሊምን አንድ አድርጋችሁ ጠንካራ ተቋም እንደምታደርጉ ሙሉ እምነት አለኝ። አመሰግናለሁ።